ጤና ይስጥልን። ይህ በቦሌ ክፍለ ከተማ አስተዳደር የኮሙኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርበው ከሰኞ እስከ ሰኞ በቦሌ የተሰኘው ሳምንታዊ ፕሮግራም ነው። በዚህ ፕሮግራም በሳምንቱ በክፍለ ከተማችን የተከናወኑ አበይት ተግባራትን ይዳስሳሉ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። የቦሌ ክፍለ ከተማ ብልጽግና ህብረት የልምድ ልውውጥና የውድድር መድረክ ተካሄደ። በመድረኩ ላይ በክብር እንግድነት የተገኙት በአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ አቶ አራርሳ ድሪብሳ ባደረጉት ንግግር ብልጽግና ፓርቲ የኢትዮጵያን ከፍታ ለማረጋገጥ የመሪነት ድርሻውን በብቃት እየተወጣ እንደሚገኝ ገልጸው በዚህ እንቅስቃሴ በየደረጃው የሚገኙ አደረጃጀቶች ሚና ከፍተኛ መሆኑን አመላክተዋል። የልምድ ልውውጡን የውድድር መድረኩ አደረጃጀቶች እርስ በርስ ተሞክሯቸውን የሚለዋወጡበትና አቅማቸውን በበለጠ የሚያጠናክሩበት መድረክ መሆኑን የተናገሩት አቶ አራርሳ የቦሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በክፍለ ከተማው ባሉ ወረዳዎች የብልጽግና ቤተሰብ መካከል የውድድር መድረኩን በማዘጋጀቱ ምስጋና አቅርበዋል። የብልጽግና ፓርቲ ምክር ቤት አባል የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ አለምፀሐይ ሽፈራው በበኩላቸው የተሞክሮ ልውውጥና የውድድር መድረኩ ብልጽግና ፓርቲ ጠንካራ ፓርቲ ሆኖ እንዲወጣ በውስጡ ያሉ አደረጃጀቶች እርስ በርስ አቅማቸውን በልምድ ልውውጥ በማዳበር ለቀጣይ ተልዕኮ ብቁ እንዲሆኑ የሚያስችል መሆኑን ተናግረዋል። የውድድር መድረኩን በሁሉም ወረዳዎች ሲካሄድ መቆየቱን ዋና ስራ አስፈጻሚዋ ገልጸው በውድድሩ ከአንደኛ እስከ ሶስተኛ የሚወጡ አደረጃጀቶች በአዲስ አበባ ከተማ ደረጃ በሚካሄደው የልምድ ልውውጥና ውድድር መድረክ ላይ ክፍለ ከተማውን በመወከል እንደሚሳተፉ አስታውቀዋል። አስረኛው የቦሌ ክፍለ ከተማ ትምህርት ቤቶች የመምህራንና ተማሪዎች የስፖርት ውድድር ተጠናቀቀ። ከየካቲት 18 ቀን 2017 ጀምሮ በልዩ ልዩ የስፖርት አይነቶች ሲካሄድ በቆየው በዚህ ውድድር የመዝጊያ ስነ ስርዓት ላይ በክብር እንግድነት የተገኙት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ንጋቱ ባደረጉት ንግግር ትምህርት ቤቶች ከእውቀት ማዕከልነታቸው ባሻገር በአካልና በአእምሮ የዳበረ ትውልድ የሚፈጥርባቸው ስፍራዎች መሆናቸውን አውስተው የትምህርት ማህበረሰቡ በስፖርታዊ ውድድሮች አካላዊ ብቃቱን በማሳደግ እንዲሁም አብሮነትን በማጠናከር ንቁ ተሳታፊ መሆን እንደሚገባው አስገንዝበዋል። በቦሌ ክፍለ ከተማ በሚገኙ ትምህርት ቤቶች መካከል የተካሄደው ውድድር በትምህርት ማህበረሰቡ መካከል የፉክክር መንፈስን ያጠናከረና አንድነትን ያጎለበተ መድረክ እንደነበረ ኃላፊው ገልጸው ውድድሩ የተሳካ እንዲሆን በተለያዩ መንገዶች አስተዋጽኦ ላደረጉ አካላት በቢሮው ስም ምስጋና አቅርበዋል። የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ አለምፀሐይ ሽፈራው በበኩላቸው የክፍለ ከተማ መምህራንና ተማሪዎች ከመደበኛ የመማር ማስተማር ተግባራቸው በተጓዳኝ በስፖርታዊ ውድድሮች በመሳተፍ ያሳዩት ስፖርታዊ ጨዋነትና ህብረት የሚደነቅ መሆኑን ገልጸው ትምህርት ቤቶች የመልካም ዜጎች ማፍሪያ እንደመሆናቸው በስፖርታዊ ውድድር የታየውን አብሮነት በበለጠ ማጠናከር እንደሚገባ አሳስበዋል። በውድድሩ አሸናፊ የሆኑ ተወዳዳሪዎች በአዲስ አበባ ከተማ ደረጃ በሚካሄደው ውድድር ክፍለ ከተማውን ወክለው የሚወዳደሩ መሆናቸውን የገለጹት ዋና ስራ አስፈጻሚዋ በከተማ አቀፍ ውድድሩም በስፖርታዊ ጨዋነት ውድድራቸው በማካሄድ ከፍተኛ ውጤት እንደሚያስመዘግቡ ያላቸውን እምነት ገልጸዋል። በውድድሩ በተለያዩ የስፖርት አይነቶች አሸናፊ ለሆኑ ተወዳዳሪዎች የዋንጫ ሽልማትና የምስክር ወረቀት በክብር እንግዶች ተበርክቶላቸዋል። በቦሌ ክፍለ ከተማ በሚገኙ ወረዳዎች በህብረተሰብ ተሳትፎ የሚከናወኑ ፕሮጀክቶች ማስጀመሪያ ተካሄደ። በክፍለ ከተማው ወረዳ 2፣ 5 እና 7 በነዋሪዎች ተሳትፎ የሚገነቡ እነዚህ ፕሮጀክቶች ህብረተሰብ የተለያዩ አገልግሎቶችን የሚሰጡ ሲሆኑ በማስጀመሪያ መርሃ ግብሩ ላይ በክብር እንግድነት የተገኙት የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ አለምፀሐይ ሽፈራው ባደረጉት ንግግር
አስተዳደሩ ከሚያከናውናቸው የልማት ስራዎች ጎን ለጎን በህዝብ ተሳትፎ የሚከናወኑ ፕሮጀክቶች ሁለንተናዊ ተጠቃሚነትን በማረጋገጥ ብልጽግናን እውን ለማድረግ የሚያበረክቱት አስተዋጽኦ ከፍተኛ መሆኑን ገልጸዋል። በክፍለ ከተማችን ታቅዶ የማይጀመር ተጀምሮ የማይጠናቀቅ ፕሮጀክት አይኖርም ያሉት ዋና ስራ አስፈጻሚዋ በየወረዳዎቹ የሚገኙ የነዋሪዎች ማህበራት ፕሮጀክቶችን ለማከናወን ላሳዩት የተነሳሽነት ምስጋና በማቅረብ ለፕሮጀክቶቹ በስኬት መጠናቀቅ የክፍለ ከተማው አስተዳደር የበኩሉን ድጋፍ እንደሚያደርግ አረጋግጠዋል። ሶስተኛ ዙር አብሮሆት የኪነ ጥበብ ምሽት በቦሌ ክፍለ ከተማ ተካሄደ። መግባባትና አብሮነት ለጋራ ህልማችን ስኬት በሚል መሪ ቃል በተካሄደው በዚህ የኪነ ጥበብ ምሽት ላይ በክብር እንግድነት የተገኙት የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ ዓለምፀሐይ ሽፈራው ባደረጉት ንግግር ኪነ ጥበብ ወንድማማችነትና እህትማማችነትን እንዲሁም ህብረ ብሔራዊ አንድነትን ለማጠናከር ከፍተኛ አቅም ያለው መሳሪያ መሆኑን አውስተው ይህንን የኪነ ጥበብ አቅም በመጠቀም የብልጽግናን ግቦች ለማሳካትና ዘላቂ አብሮነትን ለማረጋገጥ ከለውጥ ማግስት በዘርፉ ሰፊ እንቅስቃሴ እየተደረገ መሆኑን አመላክተዋል። ሰላማችንን፣ ልማታችንና አንድነታችንን በማጽናት ለትውልድ የበለጸገች ኢትዮጵያን ለማሸጋገር በምናደርገው ርብርብ ኪነ ጥበብ ጉልህ ሚና ይጫወታል ያሉት ዋና ስራ አስፈጻሚዋ የአብሮሆት የኪነ ጥበብ ምሽት በዚህ መስክ የላቀ አስተዋጽኦ ማበርከቱን በመግለጽ ዝግጅቱ የተሳካ እንዲሆን አስተዋጽኦ ላደረጉ አካላት በክፍለ ከተማው አስተዳደር ስም ምስጋና አቅርበዋል። የቦሌ ክፍለ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ጽሕፈት ቤት ኃላፊ ወይዘሮ ራቢያ ያሲን በበኩላቸው ታሪክን ባህልንና ተስፋን በማንጸባረቅ የኪነ ጥበብ ሚና ከፍተኛ መሆኑን አውስተው በአዲስ አበባና በቦሌ ክፍለ ከተማ በኮሪደር ልማት የተገነቡ መዝናኛ ቦታዎች ለኪነ ጥበብ መስፋፋት ግብዓት በመሆን እያገለገሉ እንደሚገኙ ተናግረዋል። የኪነ ጥበብ ምሽቱ የክፍለ ከተማው ነዋሪዎች በኪነ ጥበብ ስራዎች እንዲማሩና እንዲዝናኑ በማድረግ አብሮነትን የማጠናከር ሚና እንዳለው ኃላፊዋ ገልጸው ባለድርሻ አካላት ለኪነ ጥበብ ምሽቱ መሳካት ትብብር በማድረጋቸው ምስጋና አቅርበዋል። በኪነ ጥበብ ምሽቱ ግጥም፣ ሙዚቃና ውዝዋዜ እንዲሁም መነባነብ የቀረበ ሲሆን የክፍለ ከተማ አስተዳደሩና የወረዳዎች አመራሮች እንዲሁም በርካታ የክፍለ ከተማ ነዋሪዎች ተሳታፊ ሆነዋል። ዓለም አቀፍ የሴቶች ቀን ማርች 8 ምክንያት በማድረግ የ11ዱም ክፍለ ከተሞች ሴት አመራሮች የወዳጅነት የእግር ኳስ ጨዋታ አደረጉ። በእግር ኳስ ጨዋታው ላይ የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ወይዘሮ ዝናሽ ከተማ፣ የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ ዓለምፀሐይ ሽፈራውና የነፋስ ስልክ ላፍቶ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ የተገኙ ሲሆን የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ወይዘሮ ዝናሽ ከተማ ባስተላለፉት መልእክት ማርች 8 ሴቶች መብትና እኩልነታቸውን ለማክበር ያደረጉት እልህ አስጨራሽ ትግል የሚዘከርበት ታላቅ ቀን መሆኑን አውስተዋል። ቀኑን ስናከብር የሴቶችን ተጠቃሚነት ለማረጋገጥ በሚደረገው ጥረት የበኩላችንን ድርሻ በበለጠ ትጋት ለመወጣት ቃል መግባት ነው ያሉት ምክትል ኃላፊዋ ሴት አመራሮች በስፖርት አማካኝነት እህትማማችነትን ለማጠናከር ላደረጉት ተሳትፎ ምስጋና አቅርበዋል። የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ ዓለምፀሐይ ሽፈራው በበኩላቸው ሴቶች በማንኛውም መስክ እኩል የመሳተፍና ውጤታማ የመሆን አቅም እንዳላቸው በተለያዩ ዘርፎች ያስመሰከሩ መሆናቸውን አውስተው የእግር ኳስ ጨዋታው ሴት አመራሮች አብሮነትና እህትማማችነትን በማጎልበት ዘላቂ ብልጽግናን የላቀ ሴቶችን ተጠቃሚነትን ለማረጋገጥ ያላቸውን ቁርጠኝነት ያሳየ መሆኑን አመላክተዋል። በወዳጅነት ጨዋታው ሴት አመራሮቹ ሉሲና ድንቅነሽ በተባሉ ቡድኖች በአንድ ቡድን ውስጥ በስብጥር የተጫወቱ ሲሆን ሉሲ ድንቅነሽን 2-1 በማሸነፍ የዋንጫ ተሸላሚ ሆኗል። በአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን የቦሌ ቅርንጫፍ ከያኔት ልዩ የጥርስ ሕክምና ክሊኒክ ጋር በመተባበር በወረዳ 14 የአቅመ ደካማ መኖሪያ ቤት እድሳት አስጀመረ። በማስጀመሪያ ስነ ስርዓቱ ላይ በአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን የቦሌ ቅርንጫፍ ስራ አስኪያጅ ወይዘሮ አለሜ ባጫ ባደረጉት ንግግር ቅርንጫፍ ጽሕፈት ቤቱ በክፍለ ከተማው የሚገኙ በዘርፉ የተሰማሩ ባለሀብቶችና በጎ ፈቃደኞችን በማስተባበር የተለያዩ የበጎ ፈቃድ ስራዎችን ማከናወኑን አውስተው ያኔት የልዩ የጥርስ ሕክምና ክሊኒክ ይህንን በጎ ተግባር በመደገፍ
በአጭር ጊዜ በወረዳ 14 የሚኖሩ አንዲት አቅመ ደካማ እናትና መኖሪያ ቤት ለማደስ ትብብር በማድረጉ ምስጋና አቅርበዋል። ለስራው መሳካት የወረዳ 14 አስተዳደርና የወረዳው ህብረተሰብ ተሳትፎ በጎ ፍቃድ ማስተባበሪያ ጽህፈት ቤት ላደረጉት ትብብር ስራ አስኪያጇ ምስጋና አቅርበዋል። የያኔት ልዩ የጥርስ ህክምና ክሊኒክ መስራች እና ባለቤት ዶክተር ሐመልማል መንግስቱ በበኩላቸው ድርጅታቸው በተለያዩ የበጎ ፍቃድ ስራዎች ላይ እየተሳተፉ እንደሚገኙ ገልጸው የምግብና መድኃኒት ባለስልጣን ቦሌ ቅርንጫፍ በዚህ የበጎ ፍቃድ አገልግሎት እንዲሳተፉ እድሉን ስላመቻቸልን ልባዊ ምስጋናዬን አቀርባለሁ ብለዋል። በመርሃ ግብሩ ላይ የተገኙት የወረዳ 14 አስተዳደር ዋና ስራ አስፈጻሚ አቶ ሱራፌል ባያብል በአዲስ አበባ ከተማ ደረጃ በርካታ ሰው ተኮርና የበጎ አድራጎት ተግባራት በመከናወን ላይ እንደሚገኙ ገልጸው የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን ቦሌ ቅርንጫፍና ያኔት ልዩ የጥርስ ህክምና ክሊኒክ በወረዳው ቀጠና 3 የአቅመ ደካማ መኖሪያ ቤት ለማደስ ላሳዩ ተነሳሽነት ምስጋና አቅርበዋል። የቤቱ እድሳት እስከሚጠናቀቅ የወረዳው አስተዳደር የበኩሉን ድጋፍ እንደሚያደርግም ዋና ስራ አስፈጻሚው አረጋግጠዋል። የቦሌ ክፍለ ከተማ ሴቶች ማህበር ዓለም አቀፍ የሴቶች ቀን ምክንያት በማድረግ የበጋ የችግኝ እንክብካቤ አካሄደ። ማህበሩ ከቦሌ ክፍለ ከተማ አስተዳደር አካባቢ ጥበቃ ጽህፈት ቤት ጋር በመተባበር ባዘጋጀው በዚህ መርሃ ግብር ከ11 ወረዳዎች የተውጣጡ የማህበሩ አባላት የተሳተፉ ሲሆን የቦሌ ክፍለ ከተማ ሴቶች ማህበር ሰብሳቢ ወይዘሮ መሰረት ሶራ ማህበሩ የሴቶችን መብትና ተጠቃሚነት ለማረጋገጥ ከሚያደርገው እንቅስቃሴ በተጨማሪ በማህበራዊና በልማት መስኮችን በንቃት በመሳተፍ ድርሻውን በመወጣት ላይ እንደሚገኝ አመላክተዋል። የበጋ ችግኝ እንክብካቤ መርሃ ግብሩ የዚህ ተሳትፎ አንዱ አካል መሆኑን የገለጹት ሰብሳቢዋ በቀጣይም ማህበሩ በመሰል የልማት ስራዎች አባላቱን በማስተባበር በንቃት እንደሚሳተፉ አረጋግጠዋል። የቦሌ ክፍለ ከተማ አስተዳደር አካባቢ ጥበቃ ጽህፈት ቤት ኃላፊ አቶ አሚን ቅጣው በበኩላቸው ሴቶች በማህበረሰብ ውስጥ በሁሉም መስኮች ንቁ ተሳታፊ መሆናቸው አውስተው ይህንን ተሳትፏቸውን በአካባቢ ልማትና ጥበቃም እያሳዩ በመሆናቸው ምስጋና አቅርበዋል። ሌሎች አደረጃጀቶችም የተተከሉ ችግኞችን በመንከባከብ እንደ ቦሌ ክፍለ ከተማ ሴቶች ማህበር የበኩላቸውን አስተዋጽኦ እንዲያበረክቱ ኃላፊው ጥሪ አቅርበዋል።